ሰላም ጤና ይስጥልን። እንዴት ናችሁ? አዲስ የደረሰ መረጃ አለ። ወደ መረጃው እንሄዳለን። የኢራን ጦርነት ተቃውሞ ስልጣን የለቀቁት የአሜሪካው ከፍተኛ ባለስልጣን ማን ናቸው? ጆ ኬንት የፕሬዚዳንት ትራምፕ አስተዳደር የጸረ ሽብርተኝነት ከፍተኛ ባለስልጣን የሆኑት ጆ ኬንት የኢራን ጦርነት በመቃወም ኃላፊነታቸው ሲለቁና ፕሬዚዳንቱ በጦርነት ላይ የያዙትን አካሄድ እንዲቀይሩ አሳሰቡ። በኤክስ ገጻቸው ላይ ባጋሩት ደብዳቤ ኢራን ለአሜሪካ ምንም አይነት ስጋት እንደማትደቅን ገልጸው የትራምፕ አስተዳደር ይህንን ጦርነት የጀመረው በእስራኤልና በአሜሪካ ውስጥ ባሏት ሀያላን ደጋፊዎች ግፊት ነው ብለዋል። የ45 ዓመቱ ጎልማሳ ኬንት የአሜሪካ ልዩ ኃይልና ስለላ ድርጅት ሲአይኤን የቀድሞ አባል የነበሩ ሲሆን ባለቤታቸው የባህር ኃይል የነበረችው ሻነን ኬንት በአውሮፓውያኑ በ2019 ሶሪያ ውስጥ በአጥፍቶ ጠፊ ቦምብ ተገድላባቸዋለች። የኬንት ስልጣን መልቀቅን በተመለከተ ቢቢሲ ከአሜሪካ ፕሬዚዳንት ጽህፈት ቤት አስተዳደር ጠይቋል። ጆ ኬንት ስልጣን ከመልቀቅ ባሻገር አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት በይፋ በመተቸት በትራምፕ አስተዳደር ውስጥ ከፍተኛ ባለስልጣን ናቸው። በደብዳቤያቸው ላይ ኬንት ቀደም ሲል ትራምፕ የፕሬዚዳንት ያቀረቡትን የውጭ ጉዳይ ፖሊሲ የመጀመሪያ አጀንዳ ይደግፉ እንደነበር እንዲሁም እስከ ካለፈው ዓመት ድረስ ትራምፕ በመካከለኛው የምስራቅ የተደረገው ጦርነት የአሜሪካውያንን ውድ ህይወት የነጠቁና የሀገራችንን ሀብት ያሳጡ መሆናቸውን ብለው ይረዱ የሚል እምነት እንደነበራቸው ገልጸው በተጨማሪም ኬንት ከፍተኛ የእስራኤል ባለስልጣናትና ተጽዕኖ ፈጣሪ አሜሪካ ጋዜጠኞች የተሳሳተ መረጃ አስፋፍተው ትራምፕ ቅድሚያ በአሜሪካ የሚለውን አጀንዳቸው ችላ እንደሚሉ ከሰዋል። አጠቃላይ ዛሬ በአዲስ አበባ ላይ አዲስ የደረሰ መረጃ አለ። በኢትዮጵያ ነዳጅ ለጸጥታ ተቋማትና ለህዝቡ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ታዘዘ። የኢትዮጵያ ነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት የጸጥታና ደህንነት ተቋማት እንዲሁም ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ለኩባንያውና ማደያዎች ትዕዛዝ አስተላለፉ። ነዳጅ ማደያዎች ተጨማሪ ሳልቫቲዮ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎች ለጸጥታ አካላት እንዲጠቁሙ ማሳሰቢያ ተሰጥቷቸዋል። ባለስልጣን መስሪያ ቤቱ ይህንን ውሳኔ የገለጸው ማክሰኞ መጋቢት 8 2018 ዓ.ም በአገሪቱ ለሚገኙ ሁሉም የነዳጅ አከፋፋዮች ኩባንያዎችና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ነው። በመጀመሪያ ዶክተር ደስታው መኳንንት የተጻፈው ደብዳቤ እነዚህን የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት ለመከላከል እንደሆነ ያስረዳል። ሶስተኛው ሳምንት የያዘው የኢራን ጦርነት ተከትሎ የድርጅት ነዳጅ ዋጋ በከፍተኛ መጠን ጨምሯል። በዛሬው ዕለት አንድ በርሜል ድፍድፍ ነዳጅ $103 በላይ በሆነ ዋጋ እየተሸጠ ነው። የፌዴራል መንግስት በመካከለኛው ምስራቅ የተከሰተው ቀውስ ምክንያት የተፈጠረው የነዳጅ ዋጋ መናርና የአቅርቦት መስተጓጎል ለሚያመጣውን ችግር ለመከላከል ካለፉት ሳምንት ጀምሮ ማሳሰቢያ ሲሰጥ ነበር። ባለፉት ሳምንት መግለጫ የሰጡት የገንዘብ ሚኒስቴር አህመድ ሸዴ በቅርቡ በተጠና ሁኔታ በተጨማሪ የነዳጅ የቁጠባ እርምጃዎች ይፋ እንደሚደረግ አስታውቀው ነበር። ሰኞ ዕለት ደግሞ ጠቅላይ ሚኒስትር አብይ አህመድ ነዳጅ በቁጠባና ለመሰረታዊ ነገሮች ቅድሚያ መስጠትም ላይ እንዲውል ለነዳጅ ማከፋፈያዎች ማደያዎችና ተጠቃሚዎች ማሳሰቢያ ተሰጥቷል።